ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኑ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ህዝቡን የሚያገለግል ሰው ህልሙን እየኖረ ህልሙን እየፈታ ህልሙን እያገለገለ እንደሆነ ማሰብ አለበት። ህዝብ ስናገለግል ህልማችን ይሳካል። የህልም አገልጋይነት ደግሞ ለሀገር እድገት ነው። አንድ ሰው ህዝቡን ሲያገለግል ህልሙ እንደሚኖረው ሁሉ ህልሙን ሲያገለግል ደግሞ ለሀገር እድገት ይጥላል ማለት ነው። ህልም ያለው የማይቃዥ አርቆ የሚያይና አልቆ የሚሰራ ከሆነ ሀገር ያድጋል። ህዝብን ስናገለግል ህልማችን እንኖራለን። ህልማችን ስናገለግል ደግሞ ሀገር እናሳድጋለን። ህልም የሌለው ሀገር ከሆነ